እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያልን የሰዓቱን ዜና ይዘን ቀርበናል። ትላንት የተሰማው ዜና ብዙዎችን እያነጋገረ ይገኛል። እስራኤል ለሶማሌ ላንድ ይፋ እውቅና መስጠቷ ትላንት ቤንያሚን ኔታንያሁ ሲናገሩ ተደምጧል። እስራኤል ለሶማሊላንድ ሉዓላዊነት ሀገር እውቅና መስጠቷ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታውቋል። ይህ በቀጠና ያለውን ፖለቲካ እንዴት ያጦዘዋል በሚለው ላይ ዝርዝር መረጃ ይዘናል። ኢትዮጵያም እንደ እስራኤል ለሶማሊላንድ እውቅና ከሰጠች ሀገር መሆኗን ተከትሎ ኢትዮጵያ በቀጣይ ለሶማሊላንድ እውቅና ለመስጠት እየተዘጋጀች መሆኗ የሀርጌሳ ዜና ምንጮች ዘግበዋል። ኢትዮጵያ ቴልአቪቭን ተከትላ እውቅና መስጠት ከሆነ የአዲስ አበባና ሀርጌሳ ባህር ላይ ስምምነት ወደ ተግባር ሊገባ እንደሚችል ተጠቅሟል። ይህ በዞኑ ያለውን ሽኩቻ ከፍ እንደሚያደርገው ተናግሯል። ከዚህ ጋር በተገናኘ ኢትዮጵያ ጠላቶች በዚህ ሰዓት የሆኑት ግብጽ ጨምሮ ሶማሊያ፣ ቱርክና ጅቡቲ የእስራኤልን ውሳኔ ተቃውመዋል። እስራኤል ከትላንት በወጣችው ለሶማሊላንድ ሀገራት እውቅና መስጠቷን ተከትሎ አራቱ ሀገራት ተቃውሟቸውን አሰምተዋል። ከደቂቃዎች በፊትም የጋራ ስልክ ውይይትም እንዳደረጉ ተደምጧል። በዚህ ጉዳይ የዶክተር ደሳለኝ ጫኔን ጀምሮ የተለያዩ ምሁሮችን አስተያየት ከኛም ትንታኔ ጋር ለእናንተ በሰፊው ይዘናል። እነ ጄኔራል ክንፈ ዳኘን ያስፈነጠዘው ውሳኔ ምንድን ነው? ጄኔራል ክንፈ ዳኘ ከሳምንታት በፊት ትግራይ ነፃ ሀገር መሆን አለባት ማለት ተናግረው እንደነበር በዚሁ በአንከር ሚዲያ ዘግበን ነበር። ጄኔራሉ ጨምሮ ጥቂት የማይባሉ የትግራይ ኤሊቶች የትግራይን ሀገር መሆን ያቀነቅናሉ። በትላንት ዕለት ኔታንያሁ ታሪካዊ ያሉትን ውሳኔ በሶማሊላንድ ላይ መወሰናቸውን ተከትሎ በማህበራዊ ሚዲያ ላይ ህወሓት አክቲቪስቶች በሶማሊላንድ በመቀጠል ቀጣይ ተረኛ ትግራይ ናት በማለት እያሰራጩ መሆኑን አንደፍታ ሚዲያ ለመታዘብ ችሏል። የፓርላማ አባላቱ ዶክተር ደሳለኝ ጫኔ በትላንት ላይ በሰጡት ማስተያየት የእስራኤል እርምጃ በኢትዮጵያ ውስጥ ያሉ የውስጥ ኃይሎች መጠቀሚያ እንዲሆን በር ከፋች ሊሆን ይችላል፣ መጠንቀቅ አለብን ብሏል። ሻዕቢያ በቡሬ ያለውን ትንኮሳ አላቆመም። የኤርትራ ጦር ድንበር ተሻግሮ በቡሬ ድንበር ትንኮሳ እየፈጸመ ነው የሚገልጽ መረጃ ከስፍራው ወጥቷል። ጦሩ ወደ አፋር ክልል ለመግባት ትንኮሳ እያደረገ ነው ተብሏል። ሻዕቢያ አላርፍ ብሏል። በአፈቀላጤ አቶ የማነ በኩል እኛ የምንፈልገው ሰላም ነው ቢልም በተግባር ግን ጠባጫሪ ድርጊቱንም ቀጥሎበታል። ትላንት በወጣ መረጃም የሻዕቢያ ጦር በአፋር ግዛት ተሻግሮ በመግባት ትንኮሳ እየፈጸመ እንደሆነ ተረጋግጧል። የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየተፈጸመ መሆኑን አዲስ ሪፖርት ድረገጽ ዘግቧል። ዜናው ህወሓት ትዕግስት ያልቋል በማለት መግለጫ ከማሰራጨቱ ጋር የተናበበ መሆኑን ተመልክቷል። የሻዕቢያ ጦር ወደ ኢትዮጵያ ግዛት ዘልቆ ትንኮሳ እየፈጸመባቸው ካሉ አካባቢዎች መካከል ቡሬ፣ ደንቀል፣ ጋሪቦና አዋላ ይጠቀሳሉ። ዘገባው እንዳለው በተለይም በቡሬ በአፋር አቅጣጫ የኤርትራ ጦር ከፍተኛ ወታደሮች በአካባቢው ሰላማዊ የአፋር ዜጎችን በመዋከብ የክልሉን ድንበር ለማዳፈር ሙከራ ማድረጉን ተከትሎ የክልሉ ድርጊቱን በአስቸኳይ ካልቆመ ራሱን ለመከላከል አስፈላጊ እርምጃ እንደሚወስድ እንዲሁም የፌዴራል መንግስት ጉዳዩን በቅርበት እንዲከታተል በአሰራሩ አግባብ ላይ ጥሪ ማቅረቡ ተሰምቷል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው ዜናዎች እንገባለን። እስራኤል ሶማሊላንድ ሉዓላዊ ሀገር ናት ብላ እውቅና ስትሰጥ ግብጽና ቱርክ ውሳኔያቸውን ተቃውመዋል። እስራኤል ለሶማሊላንድ የሀገርነት እውቅና ሰጥታለች። በዚህም ለሶማሊላንድ የሀገርነት እውቅና የሰጠች የመጀመሪያ ሀገር ሆናለች። ላለፉት 30 ዓመታት የሀገርነት እውቅና ለማግኘት ጥረት ላይ የነበረችው ሶማሊላንድ በመጨረሻም ሙከራዋ ተሳክቶ እስራኤል ሀገር እውቅና ሰጥታለች። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር እስራኤልና ሶማሊላንድ የሙሉ ዲፕሎማሲ ግንኙነት ለመጀመር አምባሳደሮቻቸውን ለመመደብ ኤምባሲውን ለመክፈት መስማማታቸው አስታውቀዋል። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሊላንድ ፕሬዚዳንት አብዱላሂ ጋር የተናገሩ ሲሆን እውቅናው ታሪካዊ ብለውታል። ኔታንያሁ ለሶማሊላንድ እንደ ነፃና ለዋላ ሀገር እውቅና መስጠታቸውን ባወጁበት ንግግር ብዙ ሶማሊላንዲያን ሲፈነጥዙ ታይቷል። እስራኤል ለሶማሊላንድ እውቅና የሰጠችው ዓመት ከፈጀ ንግግር በኋላ መሆኑም አስታውቃለች። እስራኤል እውቅና የሰጠችው ፕሬዚዳንት ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካኝነት መሆኑ ተገልጿል። ይህን ውሳኔ ግን የተቃወሙ ሀገራት እነማን ናቸው? የሶማሊያ ፌዴራል መንግስት ሶማሊላንድ እንደ ሶማሊያ አካል መሆኗን በመግለጽ የእስራኤል ውሳኔ ተቃውማለች። የሀገሪቱ ግዛዊት አንድነት እንዲከበርም አሳስባለች። ግብጽ ከሌሎች ጋር በመሆን የእስራኤል የሰጠችው እውቅና ተቃውማለች። የሶማሌ አንድነትና ሉዓላዊነት እንዲከበርም አስገንዝባለች። ጅቡቲም የእስራኤል ውሳኔ በመቃወም ከግብጽ፣ ቱርክና ሶማሊያ ጋር በመሆን መግለጫ አውጥታለች። ዶክተር ደሳለኝ ጫኔ ስለ ሶማሊላንድ እውቅና ሰፊ አስተያየት ሰጥተዋል። በኢትዮጵያ ውስጥ ያሉ የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱ የማይቀር ይመስላል ሲሉ ተናግረዋል። እስራኤል ለሶማሊላንድ ይፋ እውቅና በመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና መካከለኛ ምስራቅ ላይ ትልቅ ለውጥ የሚፈጠር ሌላ አዲስ ክስተት ነው ብለዋል። እስራኤል ሶማሊላንድ እውቅና መስጠቷን በምላሹ ወታደራዊ ቤዝና የባህር በር ጦር ሰፈር ለማግኘት የሚያስችላት ሲሆን
ይሄም ከሀቲዎችና ከኢራን ጋር ያላትን ሽኩቻ በቀጠናው ነው የበላይነት ማግኘት የሚያስችላት ሲሆን ምላሹ ሶማሊላንድ ጋዛውያንን የመቀበል ግዴታ የሚጣልባትም ይመስላል። ውሳኔው ሶማሊያን፣ ግብፅን፣ ቱርኪንና አብዛኛው የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሊላንድ ምናልባት ደግሞ ለኢትዮጵያና ለአረብ ኤምሬትስ የሚያስደስት ይመስላል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት ኤምኦዩ ዓለም አቀፍ ድጋፍ እንዲያገኝ በር ሊከፍት ይችላል። ይህም ለኢትዮጵያ ባህር በር ፍላጎት እንደ መልካም አጋጣሚ ቢታይም፣ በሌላ በኩል ግን አካባቢው የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊደረግበት እንደሚችል ከፍተኛ ስጋት አለ። በሌላ በኩል ይህ ውሳኔ በግብፅና በሶማሊያ መካከል ያለው ጥምረት የበለጠ ያጠናክረዋል። ኢትዮጵያ ውስጥ ውጥረት ውስጥ ጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቱ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች መከበብ አደጋ ኢንሰርክልመንት ስጋት ሊሆንበት ይችላል። ሶማሌ ለእስራኤል በኢትዮጵያ ሶማሊያን ለመካከል ተፈርሞ የነበረውን የመግባቢያ ስምምነት የፈጠሩ ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብፅ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ የሚጠበቀው ይሆናል። የቀጠናው ዲፕሎማሲያዊና ጂኦፖለቲካዊ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው እርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈትም የማይቀር ይመስላል። ምክር ቤቱ ላይ በተደጋጋሚ እንደገለጽኩት ጠንካራ የውጭ ግንኙነት ሊኖረን እንደሚችል በቅድሚያ የውስጥ ጥንካሬና አንድነት ሊኖረን ሲሆን ያን ደግሞ ማሳካት የምንችለው የውስጥ ችግራችንን በንግግር መፍታት ስንችል ብቻ ነው ብሏል። የሶማሊላንድ እውቅና ለኢትዮጵያ ትልቅ እድልና ተስፋ ወይም ተግዳሮት ሊሆን ይችላል። ኢትዮጵያ በስሜት ሳይሆን በሰከንና ሀገርን ረጅም ጊዜ ጥቅም ባስጠበቀ መንገድ መንቀሳቀስ ይገባታል። በዚህ ልክ የሰከንና የተጠና ዲፕሎማሲያዊ መስራት የሚችል የውጭ ጉዳይ አገልግሎት የዲፕሎማቲክ ኮርና መንግስት አለን ወይ የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመግመት አይከብደኝም። ለዚህ ጥያቄ ምላሽ ጊዜው የሚነግረን ነው። እህት ሐውልት እንዳለችው ጸሎት ዱዓም እነ ጀነራል ክንፈ ዳኘን ያስፈነጠዘው ውሳኔ ምንድን ነው? ጀነራል ክንፈ ዳኘ ከሳምንታት በፊት ትግራይ ነፃ ሀገር መሆን አለባት ብለው ተናግረናል። በዚሁ በአንከር ዜና ሚዲያችን ጀነራሉ ጨምሮ ጥቂት የማይባሉ የትግራይ ኤሊቶች የትግራይ ሀገር መሆን ያቀነቅናሉ። በትላንት ዕለት ኔታንያሁ ታሪካዊ ያሉት ውሳኔ በሶማሊላንድ ላይ መወሰናቸውን ተከትሎ በማህበራዊ ሚዲያ ላይ የህወሓት አክቲቪስቶች ከሶማሊላንድ በመቀጠል ቀጣይ ተረኛ ትግራይ ናት በማለት እያሰራጩ መሆኑን አንድ አፍታ ሚዲያ ሊታዘብ ችሏል። የፓርላማው አባል ዶክተር ደሳለኝ ጫኔ በትላንትናው ዕለት በሰጡት አስተያየት የእስራኤል እርምጃ በኢትዮጵያ ውስጥ ላሉ ኃይል መጠቀሚያ እንዲሆን በር ከፋች ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። አንድ አፍታ ሚዲያ ያነጋገራቸው ተንታኞችም ለሶማሊላንድ የተሰጠ እውቅና ለኢትዮጵያ ሆነ በቀጠናው ላሉ ተገንጣይ ኃይሎች የልብ ልብ የሚሰጥ ይሆናል ሲሉ ገልጸዋል። በተያያዘ ዜና ኢትዮጵያ እንደ እስራኤል ሁላ ለሶማሊላንድ እውቅና የምትሰጥ ቀጣይ ሀገር ናት ተብሎ እየተጠበቀ ይገኛል። እስራኤል ለሶማሊላንድ የሰጠች ሀገር መሆኑን ተከትሎ ኢትዮጵያ ለቀጣይ ለሶማሊላንድ እውቅና ለመስጠት የተዘጋጀች መሆኑን የሀርጌሳ ዜና ምንጮች እየዘገቡ ነው። ኢትዮጵያ ቴል አቪቭን ተከትላ እውቅና የምትሰጥ ከሆነ የአዲስ አበባና የሀርጌሳ የባህር በር ስምምነት ወደ ትግበራ ሊገባ እንደሚችል ተጠቁሟል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ